እንደምን አድራችኋል ውድ የአሪፍ ስፖርት ቻናል ተከታታዮቻችን የአሪፍ ስፖርት የመረጃ ሰዓት ተጀምሯል። ውድ አድማጮች በዚህ የመረጃ ሰዓታችን ላይ በሚኖረን የአብሮነት ቆይታ አዳዲስ የዝውውር መረጃዎችን ወደ እናንተ ይዤ ቀርቤያለሁ። እስከ መጨረሻው ድረስ የአብሮነት ቆይታችሁ ከኔ ጋር እንዲሆን ጋብዛችኋለሁ። በቀጥታ ወደ ዜናዎቹ ከመግባቴ በፊት አንድ መልእክት አለኝ አድማጮች። በምትመለከቱት ቪዲዮ የሆነኛው ደቂቃ ላይ የድል ቁጥር ተቀምጧል እና ያንን የድል ቁጥር ተመልክታችሁ በሐሳብ መስጫው ኮሜንት ቦክስ ላይ የምታስቀምጡ የመጀመሪያ 3 አድማጮች የካርድ ተሸላሚ ትሆናላችሁ። በዚህ የሽልማት ውድድር ላይ እንድትሞክሩ እንድትሳተፉ ጋብዛችኋለሁ። ወደ ዜናዎቼ ልግባ። እንግዲህ በመግቢያውም ላይ እንዳልኳችሁ የዝውውር መረጃዎችን ነው ለዚህ የመረጃ ሰዓት የመረጥኩት። በርከት ያሉ የዝውውር መረጃዎች ገና ዝውውሩ መስኮቱ በይፋ ሳይጀመር እየወጡ ነው የሚገኙት። አንዳንድ ክለቦች እንደውም ዝውውሮችንም የተጫዋቾችንም ፊርማ እያጠናቀቁ ነው የሚገኙት። እንደምታውቁት በትላንትናው ዕለት ከፍሪምፖንግ ጋር በተያያዘ ያለውን ዜና ነግሬያችኋለሁ። ከትላንት በስቲያ ከፍሪምፖንግ ጋር በተያያዘ ያለውን ዜና ነግሬያችኋለሁ። ዛሬ ደግሞ በማንቸስተር ዩናይትድ ቤት ረዘም ያለ ቆይታን የምናደርግ ይሆናል። ምክንያቱም ቀያዮቹ የአንድ ተጫዋችን ዝውውር ለማጠናቀቅ የተቃረቡ ይመስላሉ። በዝውውሩም ላይ ደግሞ ንቁ ተሳትፎ ነው እያከናወኑ ያሉት። ስለዚህ በማንቸስተር ቤት እንቆይና የተለያዩ መረጃዎችን የምንመለከት ነው የሚሆነው። የዝውውር መስኮቱ ግን ገና በይፋ ሳይከፈት በጣም ሞቅ ባለ ሁኔታ ነው እየቀጠለ የሚገኘው። የእንግሊዙ ታላቅ ክለብ ማንቸስተር ዩናይትድ ፖርቱጋላዊውን የፊት መስመር ተጫዋች ማቲያስ ኩኒያን ለማስፈረም ከጫፍ መድረሳቸው ተነግሯል። ከተጫዋቹ ጋር በግላዊ ጥቅማጥቅም ደረጃ ከስምምነት ደርሰዋል። ከዚህ በኋላ የሚቀረው የሁለቱ ክለቦች ድርድር ነው። እንግዲህ እንደምታውቁት ክለቦች ተጫዋቾችን ለማስፈረም ሲሉ መጀመሪያ ከተጫዋቾች ጋር ንግግር ያደርጋሉ፣ ድርድር ያደርጋሉ። ከዛ በኋላ ተጫዋቹ ፍላጎት ካለው በፕሮጀክቱ ሚያምን ከሆነ ወደ ክለቦች ድርድር ነው የሚቀጥለውና ይህ ተጫዋች ማቲያስ ኩኛ ከማንቸስተር ዩናይትድ የቀረበለትን ፕሮጀክት ሙሉ ለሙሉ ተቀብሎታል፣ ተስማምታል በግላዊ ጥቅማጥቅምም ደረጃ። አሁን የሚቀረው ግን ወልቭስና ማንቸስተር ዩናይትድ የሚያደርጉት ድርድር ነው በተጫዋቹ የዝውውር ክፍያ ላይ እና ያንን የሚያጠናቀቁ ከሆነ ማንቸስተር ዩናይትድ በክረምቱ የዝውውር መስኮት የመጀመሪያ ተጫዋቹን የሚያስፈርም ነው የሚሆነው። በቀጣዮቹ ቀናትም ሊጠናቀቅ የሚችልበት እድል በጣም ሰፊ ሆኖ ነው በዚህ ሰዓት ላይ እየተመለከትን የምንገኘው። ማቲያስ ኩኛ በዚህ የውድድር ዓመት በጣም ጥሩ የሚባል ጊዜን ነው ማሳለፍ የቻለው። ከወልቭስ ጋር 31 ጨዋታዎችን ነው ለክለቡ ማከናወን የቻለው። 15 ጎሎችን አስቆጥሯል። 6 ኳሶችን ደግሞ አመቻችቶ ማቀበል ችሏል። በአጠቃላይ በውድድር ዓመቱ 21 በሚጠጉ ግቦች ላይ ቀጥተኛ የሆነ ተሳትፎን ነው ማድረግ የቻለው። ያለፈውም የውድድር ዘመን 2023-24 የውድድር ዘመን 32 ጨዋታዎችን አከናውኖ 12 ግቦችን አስቆጥሯል። 7 ኳሶችን ደግሞ እንደዚሁ በተመሳሳይ አመቻችቶ ማቀበል ችሏል። በአጠቃላይ 19 ይሆናል በድምር እና ባለፉት 2 የውድድር ዓመታት 39 ግቦች ላይ በቀጥታ ነው የተሳተፈው ይህ የክንፍ መስመር ተጫዋች። ለማንቸስተር ዩናይትድ ይህንን ዝውውር ማጠናቀቅ ማለት በጣም ትልቅ የሆነ ማሻሻያ በክለቡ ላይ እንደሚሆንለት ነው የሚገመተው። ተጫዋቹ አሰልጣኙ ጋር እንግዲህ ሁለቱም ፖርቱጋላውያን ናቸው። በቋንቋ ደረጃ ያናክል ይቸገራሉ ተብሎ አይጠበቅም። እርግጥ ነው አሞሪም እንግሊዝኛው ጥሩ ቢሆንም ግን ደግሞ የበለጠ ደግሞ በፖርቹጊዝም የሚግባቡ ነው የሚሆኑትና ያ ትልቅ እርዳታ ይሆናል ተብሎ ነው የሚጠበቀው ለክለቡ። ብዙ ጊዜ እንደሚታወቀው እንግዲህ አሰልጣኞች በተጫዋቾች ላይ ሀሳባቸውን ለማስረጽ በሚያደርጉበት ሙከራ ጊዜ ቋንቋ በጣም ማተር ያደርጋልና ያ የቋንቋ ቤሪየር እንደማይኖር ነው በሁለቱ አካላት መካከል በኩኛና እንደዚሁም በአሰልጣኙ አሞሪም መካከል የሚጠበቀውና ትልቅ ዝውውር ነው የሚሆነው ለማንቸስተር ዩናይትድ። ሌላኛው በትላንትናው ዕለት ከቀያዮቹ ጋር በተያያዘ የወጣው መረጃ የ22 ዓመቱን የፊት መስመር አጥቂ እንግሊዛዊውን ሊያም ዴላፕን ለማስፈረም እንደሚፈልጉ ነው እንደዚሁ የተነገረው። ተጫዋቹ ከክለቡ ኢፕስዊች ፍቃድን በማግኘት ወደ ማንቸስተር ከተማ አቅንቶ ንግግር ማከናወኑን ነው
ኢምፐርሰን ንግግር ማከናወኑ ነው የተነገረው። ይህ ተጫዋች በዚህ የውድድር አመት ነበረ ከኢፕስዊች ታውን ጋር ወደ ፕሪሚየር ሊጉ ማደግ የቻለው። በፕሪሚየር ሊጉ 12 ግቦችን አስቆጥሯል። 2 ኳሶችን ደግሞ አመቻችቶ ማቀበል ችሏል። በአጠቃላይ 14 ግቦች ላይ ነው ቀጥተኛ ተሳትፎን ያደረገው። 35 ግቦች ነው በአጠቃላይ ኢፕስዊች ታውን በፕሪሚየር ሊጉ በዚህ የውድድር ዘመን ማስቆጠር የቻሉት። ይህ ተጫዋች 12 በሚሆኑት ላይ ተሳትፎን አድርጎ ነው የተመለከትነው የምንገኘውና ለኢፕስዊች ታውን በጣም ወሳኝ የሚባል ተጫዋች ነበረ በዚህ የውድድር አመት። ያው ክለቡ ቢወርድም አንፎርቹኔትሊ ግን ደግሞ የሚተርፉ ተጫዋቾች ወይንም ደግሞ ወደ ፕሪሚየር ሊጉ የተለያዩ ክለቦች ሊሄዱ የሚችሉ ተጫዋቾች ደግሞ ያሉበት በጣም ፖቴንሻል ያላቸው ተጫዋቾች ያሉበት ክለብ እንደሆነ ይታወቃል። ከነዛ መካከል ደግሞ አንደኛው ሊያም ዴላፕ ነው። ማንቸስተር ዩናይትድ ከተጫዋቹ ጋር ንግግር ማድረጉ ነው የተገለጸው። እንግዲህ ወዴት ፕሮግረስ ያደርጋል የሚለውን አብረን የምንመለከተው ነው የሚሆነው። ይህንን በዚህ እናስቀምጠውና ወደ ቀጣዩ ዜና ስንሄድ በተመሳሳይ ከዩናይትድ ቤት አንወጣም። ቀያዮቹ ጣሊያናዊውን የ25 አመት አማካኝ ዳቪዴ ፍራቴዚን ለማስፈረም እንደዚሁ እየተከታተሉት እንደሆነ ነው ታማኝ የሚባሉ የጣሊያን ሚዲያዎች የዘገቡት። እንግዲህ ጣሊያን ላይ ትልልቅ የሚባሉ የዝውውር መረጃዎች በማውጣት በመንገር የሚታወቀው ማቴዎ ሞሬቶ የተሰኘው የፋብሪዚዮ ሮማኖ የቅርብ ወዳጅ ነውና እሱ ነው ይህንን ዜና ይዞት የወጣው እና ይህ ተጫዋች ዳቪዴ ፍራቴዚ ከናፖሊ፣ ከአትሌቲኮ ማድሪድ እንደዚሁም ከሮማ በተመሳሳይ ደግሞ ቅድም እንዳልኳችሁ ከማንቸስተር ዩናይትድ ፍላጎቶች እንዳሉ ነው ለዚህ ተጫዋች በመረጃው ላይ የገለጸው። ይህንን ተጫዋች በዚህ የቻምፒየንስ ሊግ ውድድር ባለፈው ኢንተር ወደ ፍጻሜው ሲያልፍ ታስታውሱታላችሁ። ግብ አስቆጥሮ ወደ ፍጻሜው ያሳለፋቸው ይህ ተጫዋች ነበረ ከባርሰሎና ጋር በነበረው ጨዋታና ተጫዋቹ ገና 25 አመት ላይ ነው የሚገኘው። ፕራይሙ ላይ ይገኛል ተብሎ ነው የሚጠበቀው። ከዚህ በኋላ 5 አመት እስከ 30 እድሜው ድረስ 5 አመት የጨዋታ ዘመን ይኖረዋል። ስለዚህ ትልልቅ የሚባሉ የአውሮፓ ክለቦች ሊያስፈርሙትም እንደሚችሉ በእጃቸው ለማስገባት እንደሚሞክሩ ነው እየተገለጸ የሚገኘው። በዚያው በማንቸስተር ከተማ እንቆይና የሲቲን መረጃ ላጋራችሁ። ከሰሞኑ ማንቸስተር ሲቲዎች ጀርመናዊውን የአጥቂ አማካኝ ተጫዋች ፍሎሪያን ቪርትዝን ለማስፈረም ፍላጎት አሳይተዋል የሚል መረጃዎች በስፋት ነው እየተነገረ የነበረው እና እውነትነትም አለው። ሲቲዎች ተጫዋቹን ለማስፈረም ሙከራ አድርገው ነበረ። ነገር ግን አሁን ባለው ሁኔታ ከዝውውሩ ሙሉ ለሙሉ መውጣታቸው ነው የተገለጸው፣ ቢያንስ ለጊዜው። እንደ ምክንያትነትም የተገለጸው ደግሞ ለተጫዋቹ ኮንትራት የተጠየቁት ገንዘብ ውድ እንደሆነ ነው የተነገረው። እንደምታውቁት ይህ ተጫዋች ፍሎሪያን ቪርትዝ ያለፉትን 2 የውድድር አመታት በጀርመኑ ክለብ ባየር ሌቨርኩዘን በነበሩ ቆይታ በጣም ድንቅ የሚባል ብቃቱን ነው ማሳየት የቻለው። ከዛ ባለፈ በዩሮ 2024ም ጥሩ የሚባል ጊዜን ከሀገሩ ጋር አሳልፏልና ተጫዋቹ ከፍ ያለ ገንዘብ እንደሚጠራበት ይታወቃል። ማንቸስተር ሲቲ ግን በጣም ከጠበቅነውና እነሱም ደግሞ ካሰቡት በላይ ሆኖ ስላገኙት ከዚህ ዝውውር መውጣታቸው ነው የተነገረው። ነገር ግን ያው ሌላ የመሃል ሜዳ ተጫዋች በተለይ 10 ቁጥር የሚባለው በተለምዶ 10 ቁጥር የሚባለው ቦታ ላይ የአታኪንግ ሚድፊልደር ለማስፈረም ፍላጎት አላቸው። ስለዚህ ፊታቸውን ወደ ሌሎች ተጫዋቾች ማዞራቸው ነው የተነገረው። ከነዛ መካከል ደግሞ አንደኛው ሞርጋን ጊብስ ዋይት ነው። ሞርጋን ጊብስ ዋይት ያለፉትን አመታት በተለይ በኖቲንጋም ፎረስት ቤት እናውቃለን። ምን ያክል ድንቅ ተጫዋች እንደሆነ እናውቃለን። ለሱ አቅም የማይመጥን ቡድን እንደሆነ ነው የሚታወቀው ኖቲንጋም ፎረስት ነው። በዚህ የውድድር አመት በጣም ጥሩ የሚባል ጊዜ ነው ማሳለፍ የቻለው በአጠቃላይ ቡድኑ። ግን ደግሞ ባለፉት አመታት በነበረው ቆይታ የማይመጥነው ቡድን ውስጥ ነው የሚጫወተው እየተባለ ከሚነገርላቸው ተጫዋቾች መካከል አንደኛው ይህ እንደነበረ ታስታውሳላችሁና አሁን ማንቸስተር ሲቲዎች ፊታቸውን ወደሱ እንዳዞሩ ነው የተገለጸው። ሌላኛው ቪርትዝ ከፍሎሪያን ቪርትዝ ጋር በተያያዘ ሙኒክ ይህንን ተጫዋች ይፈልገዋል። በተመሳሳይ ሊቨርፑልም ፍላጎት አለው። ተጫዋቹን እየተከታተለው ነው የሚገኘው። ምን ያክል ይሄድበታል የሚለውን ግን አብረን በጊዜ ቆይታ ነው የምንመለከተው። በዚሁ ወደ ሊቨርፑል ዜና እናምራ። ትናንትና በነበረኝ የዜና ሰዓት ላይ አንድ ዜና ነግሬያችኋለሁ።
ሊቨርፑሎች የፍሪምፖንግ ዝውውር ለማጠናቀቅ በጣም ተቃርበዋል። የሕክምና ምርመራውን አጠናቋል። ከዚህ በኋላ የሚቀሩት በጣም ትንንሽ ዲቴሎች ናቸው እና ያንን የቀኝ መስመር ተጫዋች በእጃቸው ለማስገባት በጣም ከጫፍ ነው የደረሱት። ከዚህ በኋላ ኦፊሻል መሆን ብቻ ነው የሚቀረው። ትናንትና በነበረኝ የመረጃ ሰዓት ላይ የግራ ተመላላሽ እንደዚሁ ማስፈረም እንደሚፈልጉ ነግሬያቸዋለሁ። በዛሬው ዕለት ፋብሪዚዮ ሮማኖ ይዞት በወጣው መረጃ መሰረት የቦርንማዙን ሃንጋሪያዊ ተጫዋች ሚሎሽ ኪርኬዝን ለማስፈረም ንግግር መጀመራቸው ነው የተገለጸው። እንግዲህ ሁለቱ ክለቦች ቦርንመዝና ሊቨርፑል በዝውውሩ ሂሳብ ላይ በድርድር ላይ ነው የሚገኙት። ግላዊ ጥቅማ ጥቅሞች ኦልሞስት ተስማምተዋል ማለት እንችላለን። ችግርም አይሆንም። ተጫዋቹ ጋር በሚደረገው ድርድር ተጫዋቹ ወደ ሊቨርፑል መምጣት ይፈልጋል። ያ ብዙም ችግር እንደማይሆን ነው የተገለጸው። በቀጣይ ግን ክለቦቹ በተለይ ሁለቱ ቡድኖች በዝውውር ሂሳብ ላይ ድርድር እንደሚያደርጉ ነው መረጃዎች ያሳዩት። ፋብሪዚዮ ሮማኖ ነው በነገራችን ላይ አድማጮቼ የሁሉም ኦልሞስት እዚህ ጋር የነገርኳችሁ መረጃዎች እንዳለ ፋብሪዚዮ ሮማኖ ነው ይዟቸው የወጣው። በጣም ታማኝ የሚባሉ ናቸው ሁሉም ዜናዎች እና ይህ ዝውውር ከፍ ያለ ደረጃ ላይ ነው የሚገኘው። ሊቨርፑል ምናልባት ሁለተኛ ፈራሚው አድርጎ ይህንን ሃንጋሪያዊ ተስፈኛ ተጫዋች ሊያስፈርመው እንደሚችል ነው የተለያዩ የመረጃ ምንጮች ፋብሪዚዮ ሮማኖን ዋቢ በማድረግ እየገለጹ የሚገኙት። እንግዲህ ውድ አድማጮቼ ለሰዓቱ የነበሩኝ መረጃዎች እነዚህን ይመስላሉ። በጣም ወሳኝ የሚባሉ የዝውውር መረጃዎች ናቸው። እነዚህን በዛሬው የመረጃ ሰዓቴ ላይ የነገርኳችሁ። በቀጣይም ደግሞ እንቀጥላለን። የዝውውር መስኮቱ ያው በይፋ አልተከፈተም እስካሁን፣ ግን የተለያዩ መረጃዎች እየወጡ ነው ያሉት። ሁሉንም ከስር እየተከታተልን ወደ እናንተ የምናደርስ ነው የሚሆነው። ስለነበረን የአብሮነት ቆይታ ምስጋናዬ ከልብ ነው። በቀጣዮቹ የመረጃ ሰዓቶች ላይ ዳግመኛ እስከምንገናኝ ድረስ ሰላም።